A ceasefire may be in place, but in the Strait of Hormuz, the confrontation continues. ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች የዛሬ ሰኞ ሚያዝያ 12 2018 ዓ.ም ዓለም አቀፍ ዜናዎችን ይዤላችሁ ቀርቤያለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዓለምን በጭንቀት ወጥሮ 2 ወራትን ለማስቆጠር ጥቂት ቀናት ብቻ የሚቀሩት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከተስፋ ይልቅ ይባስ ወደ ለየለት ጦርነት እንዳይገባ ስጋት አሳድሯል። የሁለት ሳምንቱ የተኩስ አቁም ስምምነት ሊያበቃ ሰዓታት ብቻ ሲቀሩት ፕሬዝዳንት ዶናልድ ጄ ትራምፕ በሰነዘሩ ዛቻ ምክንያት ኢራን ተደራዳሪዎችን ወደ ኢስላማባድ አልክም ስትል ተደምጣለች። ነገሩ እንዲህ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ለድርድር ካልቀረበች አሜሪካ በአገሪቱ ውስጥ የሚገኙ የኃይል ማመንጫዎችና ድልድዮችን ለነጋሪ እንኳን ሳናስቀር እናወድማቸዋለን በማለታቸው ነው ከወደ ቴህራን ቁጣ የቀሰቀሰው። ሞር ሚስተር ናይስ ጋይ በማለት ንግግራቸውን የጀመሩት ፕሬዝዳንቱ የሰላም ጥሪ አቅርበንላችኋል፣ እሱም ማትቀበሉ ከሆነ በቤታችሁ ታይቶ የማይታወቅ ማት ይጠብቃችኋል። 47 ዓመታት የትኛውም የአሜሪካ ፕሬዝዳንት ያላደረገውን እኔ አደርግባችኋለሁ፣ ኢራን ጨዋታ እየተጫወተች ከሆነ ዋጋ ትከፍላለች ነው ያሉት። ቴህራን በበኩሏ በዛቻው ወደ ድርድር በፍጹም አልሄድም፣ አንድም ዲፕሎማት ወደ ኢስላማባድ አልክም፣ በኃይል ከመጣችሁብኝ የሚፈጠረውን አብረን እንመለከታለን ስትል ተደምጣለች። የድርድሩ ሁኔታ በአወዛጋቢነቱ እንደቀጠለ አሜሪካ ትላንትና የኢራንን የንግድ መርከብ በኦማን ባህረ ሰላጤ መታ መጣሏ ነው የተሰማው። እስራኤል በበኩሏ በኢራን መርከብ ላይ የአሜሪካ ኮማንዶዎች የወሰዱትን እርምጃ ሙሉ ለሙሉ እንደምትደግፍም ገልጻለች። የኢራን ሁነኛ አጋር ተደርጋ የምትወሰደው ቻይና በበኩሏ ጦርነቱ በድርድር እልባት እንዲገኝለት ጥሪ አቅርባለች። የቻይና ቃል አቀባይ ጎ ጂያንጉ በሰጡት ጋዜጣዊ መግለጫ ቻይና በአሜሪካ ኃይሎች በኢራን መርከብ ላይ የፈጸመችውን ኃይል የቀላቀለበት ጣልቃ ገብነት ቻይና በከፍተኛ ሁኔታ እንደሚያሳስባት ገልጿል። ድርጊቱ ቀድሞውኑ ደካማ የሆነውን የክልሉን ሰላም ይበልጥ እንደሚያናጋም አስጠንቅቀዋል። አሜሪካ ከኤፕሪል ወር ጀምሮ በኢራን ወደቦች ላይ ጥብቅ የባህር ላይ እገዳ መጣሏ ይታወሳል። ቻይና ይህንን እርምጃም ኃላፊነት የጎደለውና አደገኛ ስትል ፈርጇለች። ቻይና ወታደራዊ ግጭቱ ወደ ከፋ ደረጃ ከመሸጋገሩ በፊት ሁለቱ ሀገራት በፓኪስታን አምባሳደርነት ሲያደርጉት የነበረውን የሰላም ውይይት እንዲቀጥሉም አሳስባለች። ይህ ክስተትም በሆርሙዝ የባህር ሰርጥ አካባቢ ያለውን የንግድ እንቅስቃሴ በእጅጉ የገደበ ሲሆን በዓለም አቀፍ የነዳጅ ዋጋ ላይም ከፍተኛ ተጽዕኖ እያሳደረ ይገኛል። በሌላ ዜና የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ራስን አጥፊ ወይም ሱሳይድ ድሮንስ የተባሉ አዳዲስ ሰው አልባ አውሮፕላኖች ሲሞከሩ በአካል ተገኝተው ተከታትለዋል። እነዚህ ድሮኖች ፈንጂ በመሸከም ኢላማቸው ላይ በመጋጨት ጥቃት የሚያደርሱ ናቸው። በዚህ ወታደራዊ ሙከራ ላይ ኪም ጆንግ ኡን ከወጣት ልጃቸው ከጁኤ ጋርም ታይተዋል። ይህች ልጃቸው ወደፊት ስልጣኑን ልትረከብ እንደምትችልና የቤተሰቡ የስልጣን ተዋረድ እንደሚቀጥልም ማሳያ ተደርገው ይወሰዳል። መሪው ድሮኖቹ በዘመናዊ ጦርነት አስፈላጊ በመሆናቸው በከፍተኛ መጠን በፍጥነት ወደ ምርት እንዲገቡም ትዕዛዝ አስተላልፈዋል። ይህም በዩክሬን እና ሩሲያ ጦርነት ወቅት የታየውን የድሮን ሚና ተከትሎ የመጣ ለውጥ እንደሆነ ይገመታል። ሰሜን ኮሪያ እነዚህን ድሮኖች ለመስራት ከሩሲያ የቴክኒክ ድጋፍ አግኝታ ሊሆን ይችላል የሚል ስጋት በምዕራባውያኑ ዘንድ አለ። ይህ ድርጊትም ሰሜን ኮሪያ የኑክሌር አቅሟን ከማሳደግ ጎን ለጎን ዘመናዊና ርካሽ የሆኑ ወታደራዊ ቴክኖሎጂዎችን በመጠቀም የደቡብ ኮሪያንና የአሜሪካን ጥምር ጦር ለመመከት እያደረገች ያለውን ጥረት ያሳያል። የዛሬ የነበሩ ዜናዎች ይህን ይመስሉ ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሰላም ለዓለም።